ዩቲዩብ ዛሬ ደግሞ በሌላ ቪዲዮ መተናል። ዛሬ ወስዳችሁ የት መሰላችሁ? ጃፓኖች ጋር በቨርቹዋሊ ጃፓኖች ጋር እንውላለን። ሌትስ ጎ። ጃፓኖች ጋር ወዝጉድ እንግዲህ ፒያሳ ላይ ደቅ ብለናል። ምሳችንን በልተን ወዴት እንሄዳለን? ወደ ጃፓኖች ጋር ጀሞ ጋር እንግዲህ ተቀምጠናል። ወደ ምንሄድበት እየሄድን በመንገዳችን ስለ ጃፓን ካልቸር እንዲሁም የጃፓን እና የኢትዮጵያ ሪሌሽንሺፕ አንዳንድ ነገር የምነግራችሁ ይሆናል። ምን እንዳዘዝን አላውቅም። ይሄ ነው እንግዲህ ስርቅጥ እናደርግና ወዴት እንሄዳለን? ወደ ጃፓኖች። ከጃፓኖች ባህል ከመወዳቸው ነገሮች መሃል አንዱ their discipline ነው። እያንዳንዱ የሚያደርጉት ነገር በፊልም ሜኪንግ፣ በአርት ኦር ኢቭን በየቀኑ ላይፋቸው ላይ ኬር፣ ፔሸንስ እና ፐርፐዝ ያለው ስራ ነው የሚሰሩ። እኔም ከታለንት ይልቅ ኮንሲስተንሲ እና ዲሲፕሊን ምን ያህል ጠቃሚ እንደሆነ ከጃፓኖች ተምሬያለሁ። ይኸው ምሳን ነብላ ብሎ ሳሙኑ እኔ አርፍጄ ማላቅልች አስረፈዱኝ። በእግራችን እንግዲህ ጉዞ እያደረግን ነው። ወዴት? ጃፓኖች ጋር። እዚህ ጋር እንግዲህ ፎቶ እየመጣችሁ መነሳት ትችላላችሁ። ፎፎቴ ያለ look at the view ማለት ነው። ኤኒዌይስ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮን ላይክ አድርጉ። ከዛ ወሬት ነው የምንሄደው? ኮሜንት ላይ ጻፉት። ምንም እንኳን የጃፓን ሙቪዎችን የምከታተል ባይሆንም ሌላው ከጃፓን የምወደው አንድ ነገር ቢኖር ፊልም ሜኪንጋቸው። ጃፓኒዝ ፊልም ሜከሮች ኢሞሽንን ካፕቸር የሚያደርጉበት ወይ ዴም ፋየር ማለት ነው። ታሪካቸውም ቢሆን ቀለል ያለ ግን ውስጥን የሚነካ ነው። እያንዳንዱ ፍሬም ትርጉም ያለው እንድናየው ብቻ ሳይሆን ፊል እንድናረገው አድርገው ነው የሚሰሩልን። አውቄ ነው ቆሜ የምቀርጽላችሁ። እግዚአብሔርን መንገዱ እንዴት እንደሚያምር ቸርቸር ጎዳና። ይሄ ምን እንደሆነ አላውቅም ጋይስ፣ ምን እንደሆነ አላውቅም፣ ግን አሳያችሁ። የኩባ ይመስለኛል ምናምን ነገር የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ፣ አሳያችሁ። ምንድነው ያሉኝ ሰዎች የኩባ መታሰቢያ ምናምን ኪስ ደብሊው እና እስከ ዛሬ ድረስ በዚህ ስመላለስ ምን እንደሆነ አላውቀውም። ይደርሰናል። ይኸው ደርሰናል። Where is this for? Program next Juventus Club ስላለ እና ፕሮግራሙ ዳርቬንቸር ኦፍ አንድ እሱ ላይ ነው እንዴ እንትን ምንለው አይደል? ዳርቬንቸር ኦፍ አንተ ምንድን ነው የሚወርስ ፋሚሊና ብቻ የሆነ ጃፓን ሙቪ አለ። የእሱን አናላይዝ መሰለኝ የሚያደርጉልን እንዴት እንደሰሩት ምናምን እሱን ነው የምናሳያችሁ። let's go። ሩቅ ምስራቅ ሳለ ጃፓኗን ወድጄ ትዝ ትለኛለች በፍቅሯ ነድጄ። ሩቅ ምስራቅ ሳለ ጃፓኗን ትለኛለች በፍቅሯ ነድጄ። እንግዲህ ፊልሙ አለቀና ትንሽኛ ማዛግን ብሔራዊ ቲያትር እንደማየታችሁ ለማታውቁ እነሆ ትንሽ ቆይተን ልንወጣ ስንል መጡና ይህንን ፎርም ሙሉ ብሎ ሰጠን። የሰጡንን ፎርም ሞላ አረግነና የጃፓን ካልቸር ዴይን ፖስቸር ላሳያችሁ ብዬ ነው። ከጀርባውም ያየነው ፊልም ተጽፎበት ነበረ። ፋዘር ኦፍ ዘ ሚልኪ ዌይ ሬልሮድ የሚል ፊልም ነው ያየነው። ከሞላ ጎደል ግን it was perfect day።
ምን ነበረ የጃፓን ፊልም ፌስቲቫል ነበረ። ጀስት ፊልሙን አይተን የወጣ ነው። ምንም አናላይዚስ ምናምን የለም። ወደነዋል በሚለው ይህን ለምን እንደሰጡን ባናቅም ስቲከር ነው ያው ሰጥተውናል። ቀጣይ ሳምንት ቅዳሜ ማለት ነው በጁቬንቱስ የሚደረግ ሌላ የጃፓን ፌስቲቫል ፊልም ፌስቲቫል ነገር አለ ብለውኛል። ቅዳሜ ላይ ስንገናኝ የስኮላርሺፕ እድል አለ። በአጠቃላይ ከሜዲሲን ውጪ ባሉ ፊልዶች በአጠቃላይ ስኮላርሺፕ እድል አላችሁ ተብሏል። ሰው መሞከር የምትፈልጉ ሰዎች በሙሉ እየመጣችሁ መሞከር ትችላላችሁ ማለት ነው። ከ6 ሰዓት እስከ 8 ሰዓት ጁቬንቱስ ሜዳ ይሳው። ኤኒዌይስ ሁላችሁም እንዳትቀሩ። የጃፓንን ካልቸር ሁላችንም አንድ ላይ እናይበት ነው። ምግቡን የሚሰሩበትን ወይ ምናምን ካራቴ ምናምን ብዙ ነገር ብቻ ፌስቲቫል ነው። እንዳትቀሩ። በደንብ ኢንጌጅ አድርጉ። ቪዲዮ ላይ ስኮላርሺፕ ለሚፈልጉ ጓደኞቻችሁ ሼር አድርጉላችሁ። ሶ ቅዳሜ ላይ እንገናኛለን ማለት ነው። ጋይስ ማንም ባይ ጥሩ ነው መንገድ ላይ ማለት ነው። ሉካ ዮሐና ይሄ አይገስ የኢንሳ ዋና ቢሮ ነው ምናምን መሰለኝ። ብቻ በጣም ነው የሚያምረው። እስኪ ደግሞ የአዲስ አበባን የአመሻሽ ገጽታ ላሳያችሁ። እሷ የሚወዳደር ከየት ይመጣል ልኳ የትህትና ምንጭ እንጂ ባህል ነው መልኳ። ወደ ቤታችን ከመሄዳችን በፊት ያው ባቅላባ እንብላ ተባብለን ተቀምጠናል። ካልሰማችሁ ቮይስ ኦቨር አደርገዋለሁ። ባቅላባችን ደርሷል። እንግዲህ ይሄን ፏፏፏ ማድረግ ነው በብሪቲሽ ስታይል። እንግዲህ ዛሬ እንሞክራለን። አልችለውም ግን እንዴት ነው? እሺ እንደዚህ አንደኛ imagine ኤኒዌይስ የዛሬ ብሎጋችንን ዝም በል በእናትህ። ኤኒዌይስ የዛሬ ብሎጋችን ይሄን የሚመስል ነበረ። በቀጣይ ብሎግ እስክንገናኝ ድረስ ፒስ አውት። ሰብስክራይብ ማድረግ እንዳትረሱ። ይመሻችሁ። ሁላችሁም የዩቲዩብ ቻናሌን ሰብስክራይብ፣ ላይክ እንዲሁም የደወል ምልክቷን በማብራት ተባበሩ።